ፓስፖርት ማውጣት የምትፈልጉ እንዴት ፓስፖርት እንደምታወጡና ቤት ሆናችሁ እንዴት ቀጠሮ እንደምታስይዙ ነው ማሳያችሁ። በስልክ እንዴት እንደምታስይዙ ለዛ የሚያስፈልገው የልደት ሰርቲፊኬት፣ ናሽናል አይዲ፣ ያገባችሁበት ዶክመንት የቤተ ክርስቲያን የሚሆን ከወሳኝ ኩነት የሚሆን ሁለቱም ነው የሚያስፈልገው። እንዴት ቤት ሆናችሁ በስልካችሁ ቀጠሮ እንደምታስይዙ አሻራ ለመስጠት ቀጠሮ እንደምታስይዙ ነው ማሳያችሁ። አመሰግናለሁ። ክሮም ውስጥ ገብታችሁ ኢትዮጵያ ፓስፖርት gov.et ብላችሁ ስገቡ መጀመሪያ ላይ የመጣው ኢሚግሬሽን gov.et የሚላል እዛ ውስጥ ነው የምትገቡት። ልክ እዛ ውስጥ ከገባችሁ በኋላ በመጀመሪያው ውስጥ ከገባችሁ በኋላ እንደዚህ ይመጣላችኋል። እንደዚህ የኢሚግሬሽን ፕሮፋይል ባለው እንደዚህ ሲመጣ ጌት ስታርተድ፣ ያ ማለት አካውንት ነው የምትከፍቱት። አካውንት ስትከፍቱ እንደዚህ ዩዘር ኔም እና ፓስወርድ ያለውን አካውንት ነው የምትከፍቱት። አካውንቱ መሆን ያለበት ስም ፊደል ብቻ መሆን ሳይሆን ፊደልና ቁጥር አንድ ላይ፣ ፊደል ብቻ ነው ሳስገባ ቀይ ነው የሚያበራው። ስለዚህ ፊደልና ቁጥር አንድ ላይ ያለው መሆን አለበት። አልፋቤትንና ቁጥርን አንድ ላይ ሳስገባ ሰጥቶልኛል። ከዛ በኋላ ኦቲፒ በምን ይምጣል ነው። ስልክ ቁጥር ታስገባላችሁ። ስልክ ቁጥር ካስገባችሁ በኋላ ኮንቲኒው ትሉና በዛ ስልክ ቁጥራችሁ ኦቲፒ ይመጣላችኋል። ይሄው ኦቲፒ ይመጣልኝ። ያን ኦቲፒ ያስገባለሁ። ካስገባው በኋላ ኮንፊርም፣ ከዛ ኢሜል አድሬስ ታስገባላችሁ። በኢሜል አድሬሳችሁም ኦቲፒ ይመጣላችኋል። እሱንም ታስገቡና ኮንቲኒው ትላላችሁ። ከዛ በኋላ የልደት ቀናችሁን ይጠይቃል። your date of birth እሱ ምጽፉት ፋይዳ ላይ ያለውን ተመሳሳይ ማለት ነው። በግሪጎሪያን በፍረንጅ ስታስገቡ በራሱ ቀይሮ በአማርኛ ያስቀምጥላችኋል። ያው ከዛ ኮንቲኒው በቃ ፓስወርድ ታስገባላችሁ። አካውንት ተከፈተ ማለት ነው። ፓስወርድ ካስገባችሁ በኋላ አካውንት ተከፈተ። ከዛ በኋላ ልክ እንደዚህ ይመጣል። ከአካውንቱ በኋላ ሰርቪስ ታይፕ ይላል። ከላይ በኩል ሁለት ቀስቶች አሉ። እነሱን ወደፊትና ወደኋላ እያደረጋችሁ አሁን ኦሪጂን አይዲ ነው ፈልጉት። ምን አይነት ነው እንትና ሰርቪስ ታይፋችሁ ምን እንፈልጋችሁ ነው የመጣችሁ? ፓስፖርት ነው የፈለጋችሁት? ሬዚደንት አይዲ፣ ቪዛ፣ ፓስፖርት ፈልጋችኋል? ፓስፖርት ምን አይነት ማይ አፕሊኬሽን የሚል አለ ከታች። ለመጀመሪያ ጊዜ ነው? ከዚህ በፊት የነበረ ጠፍቶ ነው? ለአዲሳት ነው? በቃ ከዛ ለመጀመሪያ ጊዜ አሁን እየሰራው ያለሁት የመጀመሪያ ጊዜ ስለሆነ ማለት is your first time ምንድነው የፈለጋችሁት ብሎ ይጠይቃል። ፈርስት ታይም ትሉና ፈርስት ታይም ካላችሁ በኋላ ወደ ታች ጎትታችሁ ተርምስ እና ኮንዲሽን አሉ አሰብት ትሉና ቀጣይ። ከዛ ምን አይነት ናችሁ እናንተ? አዳልት ናችሁ? ቻይልድ በጣም ይለያያል። ስለዚህ እናንተ አዳልት ከ18 ዓመት በላይ ነው የሚፈቀድለት። አዳልት ትሉና አፕሊኬሽን የምታስገቡት ነገር ምንድነው? ፋይዳ ከዛ ፋይዳ ነምበር ከታች ትጽፋላችሁ። ፋይዳ ነምበር ከታች ትጽፋላችሁ። ከዛ በኋላ እያንዳንዱን አፕሊኬሽን ዲቴይል ነው በቃ ዲቴይሉ ሲቀጥል ፈርስት ኔም በእንግሊዘኛ አክሊሉ ወልቃ አክሊሉ፣ በአማርኛ ደግሞ የመጀመሪያው በእንግሊዘኛ ቀጣይ በአማርኛ ስም ቀጥሎ የአባት ስም በእንግሊዘኛ። ተረጋግታችሁ ነው የምትሞሉት የፊደል ልዩነት እንዳይኖር ከፋይዳ ላይ ከተጻፈው
የአባት ስም በአማርኛ ልደት ሰርቲፊኬት ላይ ካለው ጋር ተመሳሳይ መሆን አለበት። እዚህ ምጽፉት በኋላ አፕሎድ ስናደርግ ተመሳሳይ መሆን አለበት። የአያት ስም በእንግሊዝኛ፣ የአያት ስም ቀጥሎ በአማርኛ። ከዛ ጾታ ወንድና ሴት አለ። ጾታ ትመርጣላችሁ። ሜል ብያለሁ። የራሴን እየሞላው ነው። በርዝ ዴት አለ። በርዝ ዴት የቅድሙ አይነት በግሪጎሪያን እናንተ ስትሞሉ በራሱ ወደ ኢትዮጵያ ይቀይራል ማለት ነው። ነካ ስታረጉ ይሄን ካሌንደር ያመጣላችኋል። በቀስቶች ወደዛና ወደዚህ እያረጋችሁ መምላትም ትችላላችሁ። በዚህ አንድ ስቴፕ ጨረሳችሁ ማለት ነው። ከዛ በኋላ ያላችሁበት ክልል ሴንትራል ኢትዮጵያ፣ ናሽናሊቲ ኢትዮጵያ ነው። ፕሌስ ኦፍ በርዝ ስፔሲፋይ የሆነ በርዝ ቦታ አለ። እኔ የራሴ እሞላለሁ። እኔ ወላይታ ውስጥ ገሱባ የሚባል ከተማ አለ እዛን። ስለዚህ የራሴን ገሱባ ፕሌስ ኦፍ በርዝ ሞላው። ከዛ በርዝ አይደንቲፊኬሽን ነምበር አለ። ስራ አለ። ስራ ምን አይነት ስራ ነው የምትሰሩት? እኔ የራሴን የግል ስራ ሰራለሁ። ስለዚህ አም ቢዝነስማን ብዬ ሞላው። እናንተ የራሳችሁን ነው የምትሞሉት። ማሪታል ስታተስ አለ። አግብታችኋል አላገባችሁም? ፈታችኋል? እኔ አግብቻለሁ ብዬ ሞላሁት። ቁመት ይጠይቃል። ሄይት እኔ 1 ሜትር ከ70 ነኝ። ከ75 ነኝ ግን 70 ብዬ ሞላሁት። ከዛ ኤ ከለር አይን ከለራችሁ ምን አይነት ነው? ጸጉራችሁ ምን አይነት ነው? ከዛ በኋላ ኔክስት ትላላችሁ። ኔክስት ትላላችሁ። ከዛ በኋላ ሪጅን ነው የምትመርጡት። ሪጅን የት እንደምትኖሩ ሪጅን የኔ ሴንትራል ኢትዮጵያ ነው። ከዛ ዞን ትመርጣላችሁ። ዞን እዚህ ብዙ አለ። ገመጎፋ፣ ከምባታ፣ ሀዲያ፣ ኮንሶ። የኔ ወላይታ ነው። ወላይታ ይላል። ወላይታ ደብሊው ኦ ነው መሆን ያለበት ግን ወላይታ ይላል። ከዛ ሞላውት። ወረዳ የተለያዩ ወላይታ ውስጥ ያሉ ወረዳዎች አሉ። እነሱም ሞላለው። ከሞላው በኋላ ቀበሌው ላይ የተጻፈ ለሙሉ ይሄው እኔ የሞላውት የኦፋ ቀበሌያት አሉ። ቀበሌዎችን ሞላው። ከዛ ሲቲ ጻፍኩ እንደ ቀድሞ በራሴ ገሱባ ብዬ ሆም አድሬስ ቤት። ከዛ በኋላ ካንትሪ የሚል አለ። ካንትሪ የሚለውን ኢትዮጵያ ብላችሁ ትሞላላችሁ። ከዛ በኋላ ቢሮ የት ነው ያለው? ኢሚግሬሽን ቢሮ ላንተ የትኛው ነው የሚቀርበው ነው። ስለዚህ ለኔ የሚቀርብ አለ። እሱም ደቡብ ኢትዮጵያ ውስጥ ወላይታ ሶዶ አለ። ወላይታ ሶዶ ብዬ ሞላሁት። ከዛ በኋላ ሰርቪስ ታይፕ ይጠይቃል። ምን አይነት ሰርቪስ ነው የምፈልጉት? በ2 ቀን ውስጥ ነው የምፈልጉት? በ5 ቀን ውስጥ ነው የምፈልጉት? ወይስ ኖርማል ሰርቪስ ማለት? የ2 ቀኑ ወላይታ ውስጥ ይኸው ዝግ ነው። የ2 ቀኑ 25 ሺህ ብር ነው። የ5 ቀን አለ። የ5 ቀኑ 20 ሺህ ብር ነው። ከዛ ኖርማል ሰርቪስ የሚል አለ። እሱ ደግሞ 5 ሺህ ብር ነው። እኔ መሙላት የምፈልገው ኖርማል ሰርቪሱን ነው የምፈልገው። እናንተ ከዚህ መካከል የራሳችሁን ነው የምትመርጡት። ከዛ በኋላ ኔክስት ማለት ነው።
ኖርማል ሰርቪስ ከመረጥኩ በኋላ ነክስት ከማለት በፊት አፖይንትመንት ዴት ነው የትኛው ቀን ላይ ነው መተ አሻራ መስጠት የምፈልገው አሻራ የምሰጥበትን ቀን ትሞላለህ። አሻራ መስጠት እንደዚህ ቀይ ጠቁር የሆኑት ክፍት የሆኑ ቀናት ናቸው ማለት ነው። ከዛ አሻራ የምሰጥበት ሰዓት ሁላ ትመርጣለህ። ከዛ በኋላ ዶክመንትን ወደ አፕሎድ ወደ ማድረግ ነው የምትሄደው። ዶክመንት አፕሎድ ስታደርግ የመጀመሪያ የልደት ሰርተፊኬትን ከወሳኝ ኩነት የወሰድከውን እሱን ነው አፕሎድ የምታደርገው። ሁለተኛ ሜሬጅ አለኝ ብለህ ከሞላ ሜሬጅ ሰርቲፊኬትን ነው አፕሎድ የምታደርገው። ቹዝ ፋይል የሚለውን እየነካ ጋላሪ ውስጥ እየገባ ፋይሎችን መሙላት አፕሎድ ታደርጋለህ። ዶክመንት አፕሎድ የምታደርገው ዶክመንት ከ1 ሜጋባይት በታች መሆን አለበት። ስለዚህ መጀመሪያ ከ1 ሜጋባይት በታች ኮምፕሬስ ማድረግ አለበት ፋይልን። እያንዳንዱ ዶክመንት ከ1 ሜጋባይት በታች መሆን አለበት፣ በኬ መሆን አለበት። ስለዚህ ኮምፕሬስ አድርገህ 1 ሜጋባይት እና ከዛ በኋላ ይኸው ወደ መጨረሻ ደርሰሃል። ወደ መጨረሻ ስትደርስ እያንዳንዱ የሞላኸውን ነገር በሙሉ ቼክ ታደርጋለህ። ቼክ ካረክ በኋላ ሳሚት ከማድረግ በፊት አንዴ ሳሚት ካረክ ወደ ኋላ አይመለስም ነው የሚለው። ስለዚህ ሳሚት ከማድረግ በፊት እያንዳንዱን ፋይልን ቅድም ያስገባቸውን ነገሮች በሙሉ ቼክ ማድረግ ትችላለህ። ከዛ በኋላ ሳሚት ማድረግ ትችላለህ ነው። ስለዚህ ሳሚት አደረኩ። እስካሁን የሞላሁት ልክ ነው ብዬ ማለት ነው። ፕሮሴስ እያደረገ ከዛ በኋላ እንደዚህ ይመጣል። ይህ መጨረሻ ማለት ነው። መጨረሻ ላይ አፕሊኬሽንን ሳሚት አድርጋለ። ስለዚህ መጨረሻ የሚቀር ፓይመንት ስታስገባ ኮምፕሊት ይሆናል ነው። ስለዚህ ፓይመንት ወደምታስገባበት ወደ መጨረሻ ተደርሳል። ከዛ በኋላ ይኸው አፕሊኬሽን ሳሜሪ እያንዳንዱን በዲቴይል ሳሜሪውን ማየት ትችላለህ። እስካሁን የሞላኸውን ፓይመንት ስታስገባ ነው የሚያልቅልህ። እስካሁን አልጨረስክም እያለ ነው። የምከፍለው 5000 ነው። ስለዚህ ፓይመንት ሜተድ ትመርጣለህ። እንዴት ነው የምከፍለው? ስለዚህ ያስመርጣል። ሞባይል ባንኪንግ አለ፣ ሲቢ ቴሌብር አለ፣ ሲቢ ብር አለ። በደንብ ማወቅ ያለበት ኦርደር ኮድ አለች። ያችን ኮድ ኮፒ አድርገህ ይዘህ ነው የምከፍለው። እኔ ሲቢ ሞላሁት። በኦርደር ኮድ ከከፈልክ በኋላ በዛች ቁጥር ከከፈልክ በኋላ አፕሊኬሽን ሳመሪውን እነዛን 3 ፔጆችን ኮምፕሊት ካለ በኋላ ያለውን ፕሪንት አድርገህ ይዘህ ጣት አሻራ የምትሰጥበት ከዚህ በፊት የሞላውን ቦታ ትሄዳለህ ማለት ነው። በአፖይንትመንት ቀን ሰዓትን ጠብቀህ ጣት አሻራ ወደምትሰጥበት ትሄዳለህ። አመሰግናለሁ።